ስለወደድካት ስላፈቀርካት ያንተ ታይም ያንተ ዓለም ለሷ ብቻ የተዘጋጀ ቡፌ የምግብ ቡፌ ነው ማለት ነው። ውስጥ አድርገህ ቫሊዴት ታይም ያደረግ ለነዚህ ነገሮች ካወራ ያው አንዴ እጅ ሰጣት ኤኒ ታይም ሳፈልግ ገንዘብ ትጠየቃለህ። ቾፍ ማይ ሞኒ ቴራፒስት ትሆናለህ ማለት ነው። ከጓደኛ ይልቅ ምን ትሆናለህ? ቴራፒስት ትሆናለህ፣ ፊክሰር ትሆናለህ። የሷን ችግር ወይም ያለፈባትን የህይወት ትሩማ ችግሮች ሰቆቃዎች ምናምን ፊክስ የምታረግ ቴራፒ የምታረግ ምክር የምትሰጥ መካሪ ትሆናለህ ማለት ነውና ያው ክሊኒክ ማለት ነው እንደዛ። ሰላም ፋሚሊ እንዴት ሰነበታችሁ? እንግዲህ ዛሬ ደግሞ በአዲስ ፕሮግራም ተከስቻለሁ። እንግዲህ ይሄ ዩቲዩብ ቻናል ሜንሊ ፎከስ የሚያደርገው ስለ ፐርሰናል ዴቨሎፕመንት፣ ሞቲቬሽን፣ ሪሌሽንሺፕ እና ፋይናንሻል ኢንሴኩሪቲ ኤንድ ኢንዲፔንደንስ ላይ ወንዶችን ብቁ ለማድረግ እና የተለያዩ ኢንፎርሜሽን ላይፍ ሌሰኖችን እኔም ከተማርኳቸው ካነበብኳቸው እና ሰዎች ይኖራቸዋል ከምላቸው ነገር ወይም ሊኖራቸው ይገባቸዋል የምለውን ነገር ነው የማቀርበው። ሳይንስሊ ቤዝድ የሆነ ፐርሰናሊ ደግሞ አኳየር ያደረኩትን ኖሌጅ ነው እና ከኔም የተሻለ ኖሌጅ ያላችሁ አንደርስታንዲንግ ያላችሁ አድማጭ ተመልካቾች እንዳላችሁ ተስፋ አደርጋለሁ። ለዚህም ለማቀርበው ነገርም አዲስ የሆናችሁ እንዳላችሁ ተስፋ በማድረግ ነውና መልካም ቆይታ። እንግዲህ የዛሬው ፕሮግራማችን የሚያጠነጥነው ወንዶች ኤርሊ ሪሌሽንሺፕ ከመግባታቸው በፊት ወይም በሪሌሽንሺፑ የመጀመሪያ ጊዜያቶች ውስጥ ማድረግ የሌለባቸው ወይም ባውንደሪ ሊኖራቸው የሚገባቸው 5 ነገሮችን ነው። በሪሌሽንሺፕ ውስጥ እንግዲህ ሰውን በተለያየ አጋጣሚ እንተዋወቃለን፣ ተቃራኒ ጾታ ጋር ማለት ነው። ስልክ እንቀባበላለን በተለያዩ አጋጣሚዎች ማለት ነው ተዋውቀን። ከዛ በኋላ ሪሌሽንሺፕ እንጀምራለን። ሪሌሽንሺፕ በምንጀምርበት ጊዜ መልቲፕል ዴት እናደርጋለን፣ እንገናኛለን፣ እንተዋወቃለን፣ መቀራረብ ምናምን ይመጣል። በጊዜ ሂደት መተዋወቅና መጠናናት ይመጣል። ከዛ ፎርማል የሆነ ሪሌሽንሺፕ ወይም ራፖርት ይጀምራል ማለት ነውና በእነዚህ ጊዜያቶች ውስጥ ማድረግ የሌለብን 5 ነገሮች አሉ። from early beginning of the relationship ማለት ነው፣ በመጀመሪያዎቹ ወቅት ማለት ነው። በዲፕሊ ከመግባባታችን በፊት ባውንደሪ ልናስቀምጣቸው መስመር ልናሰምርላቸው የሚገቡ 5 ቤዚክ ነገሮች አሉ። እነዚህ ነው እንግዲህ ዛሬ የምናወራው። አፍተር ኦል እንግዲህ ይህን ፕሮግራም ከተመለከታችሁ በኋላ ሞር አንደርስታንዲንግ እንደሚኖራችሁ ወይም የሰራችሁ ስህተት ካለ እንደምትማሩበት ያደረጋችሁትም ካለ ጥሩ በዛ ራሳችሁ ዴቨሎፕ የምታደርጉበትን አይነት ቢሄቪየር ነው ዛሬ የምገልጽላችሁ። የመጀመሪያው keep your financial life to yourself ነው። ያለህን ገንዘብ ኢንቨስትመንት በባንክ ውስጥ ያለህን ገንዘብ ኢንቨስት ልታደርጉ ያሰብኩ ወይም ኢንቨስት ያደረጋችሁ ንብረቶች፣ ሀብቶች በወር ስንት እንደምታገኝ ወራዊ ደሞዝ፣ እነዚህን የመሳሰሉ ቁጥር ነክ የሆኑ ነገሮችን ብዙ ጊዜ ወንዶች ራሳቸውን ቫሊዴት ለማድረግ ወይም በሷ አይን ጥሩ ስራ እንዳላቸው፣ ጥሩ ኑሮ እንዳላቸው፣ ጥሩ ገንዘብ እንደሚያገኙ ቫሊዴት ለማድረግ ራሳቸውን ለማሳወቅ የማይሆን ነገር ይቀባጥራሉ፣ የሌላቸውን ነገር ይጨምራሉ፣ ያላቸውንም ነገር ሙሉ ለሙሉ ይናገራሉ። እኔ እኮ ደሞዜ በወር እንደዚህ ነው የማገኘው፣ እንደዚህ አይነት ነገር ላይ ኢንቨስት አድርጌያለሁ፣ መኪናዎች አሉኝ፣ ቤት አለኝ፣ እንደዚህ ቀበሌ ቤት አለኝ፣ እንደዚህ ኮንዶሚኒየም አለ፣ እንደዚህ እነዚህ ነገሮች ሁሉ የሚመጡት የሌለውን ነገር የሚያስጨምሩት የሚያስዋሹት ወይም ያለውን ነገር እንድናወራ የሚገፋፉ ነገሮች ምንድነው? ቫሊዴት ለመደረግ ነው። እሷ ያንን ነገር ከሰማች በኋላ ከኛ ጋር ትሆናለች፣ ሞር ሪስፔክት እና ቫልዩ ትሰጠናለች በሚል ነውና ላይፍ ስታይላችንን እናገራለን፣ ልናረገው ያሰብነውን ነገር ስታቢሊቲያችንን ምናምን እና ሴቶች ደግሞ በእርግጥ ገንዘብን ባይጠይቁም በራስ ጊዜ ነው ይሄን እያወራው ያለው። ሴቶች ደግሞ በኔቸር ምንድነው የሚፈልጉት? ሴኩሪቲ ይፈልጋሉ፣ ስታቢሊቲ ይፈልጋሉ። ካንተ ጋር መሆን ሲፈልጉ ልትሰጣቸው የምችላቸው ነገሮች ነው፣ ፕሮቫይድ ልታረገው የሚችለው ነገር ነው የሚመለከቱት ባይ ኔቸር። እና ያንተ ላይፍ ስታይልን መታሳይ ከሆነ ገንዘብ ኤክስፔንድ የምታረግበትን መንገድ መታሳይ ከሆነ ያለህን ነገር የምታወራ ከሆነ እቺ ሴት አንተን ቴስት ወደ ማድረግ ትመጣለች ማለት ችግርም እንኳን ባይኖርባት ወይም አፍ አውጥታ እንኳን ባትጠይቅህም እንኳን ገንዘብ ስጠኝ ባትልህም እንኳን በተለያዩ መንገዶች ቴስት ታደርጋለች። ወይም ቤተሰብ እኮ እንደዚህ አይነት ችግር ገጥሞኝ እኮ በእናትህ ምን ላደርግ ይችላልው፣ ኦኬ ኖ ፕሮብለም እና ኦሬዲ አውርተሃል ያለህን ነገር እንትን ብላልና ሪሌሽንሺፑ እንዲቀጥል ከመፈለግ አንፃር ምንድነው የምታደርገው? ኦኬ ችግር የለውም ልሰጥሽ ይችላል ላደርግልሽ ይችላል ትላለህ። ባይኖርህም ተበድረህም ሊሆን ይችላል። ባይኖርህም ሪሌሽንሺፑን ላለማጣት ብለህ እሷን አግዝፈህ ከተመለከትክና ሪሌሽንሺፑ ጥሩ መስመር ላይ እንደሆነ ካወቅ ጀስት ከኪስ አውጥተህ መስጠት አይቀርምና ታወጣለህ፣ ትሰጣለህ። ከዛ በኋላ ምንድነው
ማይንዷ ሰብኮንሽስ ማይንዷ ክሊክ ያደርጋል። በቃ ይሄ ሰውዬ በጠየቁት ቁጥር ይሰጠኛል። ሌላ ደግሞ አይነት ችግር ይመጣል። አክስቴ እንደዚህ ሆና እንደዚህ ታሞ እንደዚህ ሆኖ ምናምንና በየጊዜው ምንድነው የችግሯ መቅረፊያ ዲስፖዛል ነው የምትሆነው። በቃ ኤኒ ታይም የሆነ ችግር ሲመጣ አስለምደሃታል። ኦኬ ችግር የለውም በቃ ይሄ ነገር እየተደጋገመ ሲመጣ አንተ ምንድነው ኤግዚስት እያደረገ ይመጣል። ማውጣት ከሚገባህ በላይ ገንዘቡ ማውጣቱ ሳይሆን ለምንድን ነው ማውጣው የሚለው ነገር ጥያቄ ይፈጥርባል። ምክንያቱም እቺ ሴት ዴቲንግ ስቴጅ ላይ ናችሁ ወይ የሚስት የልጆች እናት አይደለችም፣ ብዙ ፕሮሰስ ውስጥ አልሄዳችሁም፣ ወይም ሴክሹዋል አትራክሽን ውስጥ ሌላ ነገር ውስጥ አልገባችሁም እና በእንደዚህ አይነት ስቴጅ ውስጥ ሳትገቡ early investment on your money is በምክንያት ነው የመጣው ፋይናንሻል ላይፍን በመናገር ወይም ያለህን ነገር በማውጣት ነው እና ሞኔታሪ ሰፖርት ካታጎሪ ውስጥ ትከታለች። በቃ ገንዘብ ስትፈልግና ካንተ የምትፈልገው ነገር ለማግኘት ኦሬዲ ፎከሷ የሚሆነው አንዴ ስላስተማርካት ምናልባት ከሌሎቹ ኢሞሽናል ሰፖርት ልታገኝ ትችላለች። ካንተ ጋር ግን ገንዘብ ነክ የሆኑ ኢሹዎች ሲያስፈልጓት ደግሞ አንተን ትጠይቃለች። ስለዚህ አንተ ምንድነው ሜን ሶርስ ኦፍ ኢንካም ልትሆን ትችላለህ ማለት ነው ራስ በሰራኸው ስራና አንደኛው ስህተት ወይም ማድረግ የሌለብህ ነገር from the early stage of this relationship don't reveal account balance በባንክ ውስጥ ስንት እንዳለ ኢንቨስትመንቶችህን በወር ስንት እንደምታገኝ ለጊዜው ተው። በደንብ ስትተዋወቅ ራፖርት ስትፈጥሩ ወይም አብሮ የመኖር አላማ ሲኖራችሁ ወይም ሚስት ስትኖር ረጅም ጊዜያቶች ስትኖሩ እንደዚህ ሊያስወሩ የሚችሉ ኢንቫይሮንመንቶች ሲፈጠሩ ነው ልትናገር የሚገባው እና እንደዚህ ያለ ነገሮችን አለማድረግ ነው። ከገንዘብ ኢሹ ውስጥ እንደዚህ አይነት ጥያቄዎች ሲጠይቁ እንደዚህ ችግር ገጥሞኝ እንደዚህ ሆኖ በተደጋጋሚ ስትነግረህ ኦኬ ኢንዳይሬክት ፎርም ስጠኝ ወይም አድርግልኝ ማለት ነው። ስለዚህ ምንድነው ማድረግ ያለብን? ኦኬ አዎ የገንዘብ ነገር በጣም አስቸጋሪ ነው። ብዙ ጊዜ ይፈትናል፣ ችግር ይገጥማል። አይ ሆፕ ይሄን ችግር እንደምታልፊው ተስፋ አደርጋለሁ ብለህ ያንን ነገር ከዘጋኸው ወይም ጥያቄዋን ከዘጋኸው እቺ ልጅ በቀላሉ ልትታለል የማችል በቀላሉ ልሰጥ እንደማችል ዲሲፕሊን እንደሆንክ ቫልዩ ላለው ነገር ብቻ ገንዘብን እንደምታወጣ ስለዚህ ማኒፑሌት ልታረግህ እንደማችል ወይም በገንዘብ ልትጠቀምብህ እንደማትችል አይነት ወንድ ሆና ስታውቅ ምንድነው የሚሆነው? this is filtering by the way በሪሌሽንሺፕ ውስጥ ገንዘብ የምትጠይቅና የማትጠይቀኝ ወይም ሞር ኢንቨስት እንድታረግብህ ወይም እንድታረግባት አንደኛው ፊልተሪንግ ሜካኒዝም ምንድነው? ይሄ ገንዘብን ከሪሌሽንሺፑ ባወጣው ቁጥር ፋይናንሻል የሆኑ ኢሹዎችን ባወጣቸው ቁጥር እቺ ሴት ካንተ ጋር የመሆን ፍላጎቷ በጨመረና አብራ መቆየት የምትፈልግ አይነት ከሆነ እውነትም ከገንዘቡ በበለጠ አንተን ፐርሰናሊቲን አንተነትን ወዳን የቀረበችው። ነገር ግን to the early stage እነዚህ አይነት ነገሮችን ባውንደሪ አድርገ ቦታ ማሰጣቸው አይነት ከሆነ ስትጠይቅ እንደዚህ ክፍተት ማታሰጣ አይነት ከሆነና ከሄደች ኦሬዲ እቺ መጀመሪያ ምቺ ሴት ያንተ አይደለችም ማለት ነውና በእንደዚህ አይነት መንገድ ፊልተሪንግ ሜካኒዝም ነው ማኒ ማለት። ስለዚህ ፋይናንሻል የሆኑ ነገሮችን አታውራ። ያንን ባላወራ ቁጥርና እሷ ካንተ ጋር ከቆየች አንተ ላይ ኢንተረስት አላት ወይም ሌላ ፐርስፔክቲቭን አይታ ነው እንጂ ገንዘብን አይደለም። ግን to the early stage ግን ያለህን ነገር ቡስት አድርገ ቫሊዴት ለመደረግ ብለ እነዚህ ነገሮች ካወራ ያው አንዴ እጅ ሰጣት ኤኒ ታይም ሳፈልግ ገንዘብ ትጠየቃለህ። ቾፍ ማይ ሞኒ ያው ትደረጋለህ ማለት ነው። እና ይሄን አስተካክል። ሁለተኛውና ባውንደሪ ልሰጥ የሚገባው ነገር ምንድነው? don't tolerate disrespect not even once ማለት ንቀትን ወይም ስትንቅ ወይም disrespectful ማለት አለማክበር ሳታከብረህ ስቀርና ያንን ነገር ስታደርግ በዛው በተናገረችበት አኳኋን ነው ቶሎ መመለስ ያለበት። ይሄ disrespect እንደማይመችና ድጋሚ ልታረገው እንዳይገባ ነው መናገር ያለበት። አይ ቀልዷን ነው ወይም እንደዚህ ለማለፍ ፈልጋ ነው ብለህ የምታሳልፍ ከሆነ ያ ቴስት ነው። እየተደጋገመ ያ ነገር ሲመጣ ንቀቱ እየጨመረ ይመጣልና አንተ በመታወራበት ጊዜ ወይ የምታወራው ነገር በጣም ምላሽ የሚፈልግና አስቸኳይ የሆነ ነገር ወይም አንሰር የሚያስፈልገው አይነት ነገር ጠይቃት እሷ ኢንተራፕት የምታረግ ከሆነ ፓሲቭ አግሬሲቭ የምትሆን ከሆነ በትንሹ አንተ ልትናገረው የምፈልገው ነገር ፖዚቲቭ ሆነ ተናግረ እሷ ግን ፓሲቭ አግሬሲቭ ሆና የምትቆጣ አይነት ከሆነ የምታንጓጥጣ አይነት ከሆነ ቴክስት አድርገህላት ኢግኖር የምታረግ ከሆነ ሜሴጅህን ወይም አሳድራ ወይም አይታ የምትመልስ አይነት ከሆነ እንደነዚህ አይነት ነገሮችን ኖርማል ሆነ አንተ ስታወራ በንቀት በሰው ፊት የምታናነቅ ከሆነ በሰው ፊት የምታጣጥል አይነት ከሆነና አንተ እያለፍከው ስትመጣ ይሄ ነገር እየተለማመደ ይመጣና መናገር እንደማትችል አድርጋ ነው አንተን የምታየው። ስፔሻሊ
ሪሌሽንሺፑን አቮይድ ለማድረግ ወይም በሪሌሽንሺፕ ውስጥ የሚፈጠረውን ጥል አቮይድ ለማድረግ ብለህ ዝም በምትልበት ሰዓት እንደዚህ ይወጣብሃል ማለት ነው። እና ስቴይንግ ሳይለንት ብዙ ጊዜ ዝም ማለት ሪሌሽንሺፕ ውስጥ ግጭት እንዳይፈጠር መፍራትና ግጭት ሲኖር ኮንፍሮንት ማድረግ ይለያያል። ይህ ማለት ምን ማለት ነው? የሚያጣሉ ነገሮች አሉ። የተለያየ አይዲያ ነው የሰው ልጅ ያለው። እሷ የተለያየ አይዲያ አላት፣ አንተ በአንድ ነገር ላይ የተለያየ አይዲያ አመለካከት ሊኖራችሁ ይችላል። ግን ያንን ማንነትን ቤንድ አድርገህ ኦኬ ከምንጣላ ወይም ከምንጨቃጨቅ ብለህ ያንን ነገር ዝም ስትል እሷ ምን እያስለመድካት ነው? ኤኒ ታይም የሆነ ነገር ስትናገር አንተ ሳይለንት እንደሆንክና እሷ መናገር ያለባትን ነገር ከተናገረች በኋላ ያንተን ለመስማት ቦታ እንደሌላት አድርጋ ራሷን ታዘጋጃለች። እና በሰዎች መካከል ለምሳሌ ከጓደኞች ጋር ሆነ ስላንተ በሚጠይቁበት ጊዜ ጀስት ፈኒ የሆነ ግን አንተን ውስጥን የሚያናድድ ወይም ትሪገር የሚያደርግ ነገር በእነሱ ፊት ተናግራ ስታስቅብህ ኦኬ እንደዚህ ለቀልድ ብላ ነው ብለህ ዝም ብትል ከሆነ that's it bro። ከዛ ይልቅ ግን ድጋሚ እንዳትደግሚው ብለህ እነሱ ፊት እንትን ብትል አንደኛ ሂሙሌሽን ነው፣ እሷንም ያስበረግጋታል። እንደዛ አለማድረግ እና ሰልፍ ሪስፔክት ካለ ሲጀምር ራሱን የሚያከብር ሰው እንደዚህ አይነት ክብረ ነክ የሆነ ነገር ሲደረግበት ወይም ክብሩን የሚነካ ነገር ሲደረግ ቶለሬት አያደርግም። አንዴም ሁለቴ ሳይሆን የመጀመሪያ አንዴ ማለት ነው ድጋሚ ማስጠንቀቂያ ይሰጣል። ግን እየተደጋገመ እንደዚህ አይነት ስህተቶችን በሰራ ቁጥር ወይም የሆነ ጥፋትን በሰራ ቁጥር ለጥፋቱ መመለስ የሚገባውን ፖዚቲቭ የሆነ ኢነርጂ በኔጌቲቭ ኢነርጂ ሲወሰድና ኦኬ ሁለተኛው ማድረግ የሌለብህ ነገር ደግሞ ዶንት ቶለሬት ዲስሪስፔክት ነው። ንቀትን ወይም አለመከበርን አንዴም ቢሆንም እንኳን ማለፍ የለብህም። ቀልድ ነው ብለህ ሰዎች ያው የሚያውቀህ ሰው ቢንቅ ይገርማል፣ የማያውቀህ ሰው ቢንቅ ግን አይገርምም። የሚያውቀህ ሰው ቢንቅ ቢያንቋጥጥ ቢያንቋሽሽ በጣም ውስጥህን ትሪገር ያደርጋል፣ ያናዳል። ባይ ኔቸር ኤኒ ፎርም ኦፍ ኮሚኒኬሽን ወይም ሪሌሽንሺፕ ከሰው ጋር ባለ ሪሌሽንሺፕ ማለት ነው። ግን የኔ ነው ብለህ በቀረብካት ሴት ወይም ያንተ እንድትወል በምትፈልጋት ሴት ደግሞ በእንደዚህ አይነት መንገድ ስትታይ በጣም ያናዳል። እና ሪሌሽንሺፑን ቶለሬት ለማድረግ ወይም ትሻሻላለች ብለህ ዝም ከማለት አንፃር ወይም ለሷ ያለ ፍቅር እሷ ከምትሰጥህ በበለጠ ከሆነና ያንተ ኢነርጂ ወይም ያንተ ቦንድ ከሷ በበለጠ የሚበልጥ ከሆነ እሷን ላለማጣት ስትል ክብርህን ልታጣ ትችላለህ። እና በዚህ አጋጣሚ ሰው ነህ፣ የሚያጣሉ ነገሮች አሉ። በአንድ ነገር ላይ ተመሳሳይ የሆነ ፊሊንግ ወይም አይዲያ ላይኖራችሁ ይችላል። ስለዚህ አንተ ተቃራኒ የሆነ ሀሳብ ስታቀርብ ያንን ነገር የማትሰማ የማታደምጥ አይነት ከሆነ ወይም ሀሳብን የምታጣጥል ከሆነ በምትናገርበት ጊዜ ኢንተራፕት የምታቋርጥ ከሆነ ትንሽ በተናገርክ ቁጥር ወይም ቁጣ የሚያስፈልገው ነገር ሳያስፈልገው ያ ነገር የተናገርከው ነገር ፖዚቲቭ ከሆነና እሷ ፓሲቭ አግሬሲቭ ሆና በቁጣ የምትናገር አይነት ከሆነ this is one form of disrespect። አብሮ ለመሆን ብለህ የምትችል አይነት ከሆነ እየተደጋገመ ሲመጣ እና ያው ምልክቱ ገብታችኋል ምን እንደሆነ። ስለዚህ ምንድነው ሪስፔክት ኢዝ ናት ዲማንድድ የምፈልገው ሳይሆን ኢንፎርስድ ነው። ፎርስድ ተደርጎ ያ ሰው ሊሰጥ የሚገባ ነገር ነው ማለት ነው። ስለዚህ እንደነዚህ አይነት ነገሮችን ሲሆኑ ኮንፍሮንት ማለት በሪሌሽንሺፕ ውስጥ ገና ለገና እሷ ትጣላኛለች፣ ታኮርፋኛለች ወይም ሪሌሽንሺፑ ወደ ተፈለገ አቅጣጫ ይሄዳል በሚል ፍርሃት ማንነትን አሳልፈ መስጠት፣ መናገር የምትፈልገውን ነገር እንዳትናገር፣ ማድረግ ያለብህን ነገር እንዳታደርግ የሚያደርግ አይነት ቢሄቪየር ሲኖራት አንተ ኮንፍሮንት ነው ማድረግ ያለብህ። መጣላት መጋጨት ይኖራል፣ መታረቅም ይኖራል። ግን ላለመጣላት ላለመጋጨት ብሎ ደግሞ ያለህን ሰልፍ ሪስፔክት ማጣት ደግሞ በጣም አስቸጋሪ ነው። ሰው ይመጣል ሰው ይሄዳል። ግን ያንተ ሰልፍ ሪስፔክት ኢዝ ዘ ቤዚክ ቲንግስ አስ ኤ ማን ማለት ነው። ወንድ ልጅ ባይ ኔቸር ደግሞ ሪስፔክት የምታደርገው ሴት ነው ሊኖር የሚገባው። ከመፈቀርህ ከመወደድህ በላይ ሪስፔክት መደረግህ ነው ለአንተ ትልቁ አሴትና ቫልዩ ሊኖረው በሚችለው በሪሌሽንሺፑ አትራክሽንም ቢውል የሚደረገው ሰልፍ ሪስፔክት ሲኖርህና በዛ ሰው ስትከበር ነው ማለት ነው። እና አንተ በምትሰጠው ቫልዩ ሪስፔክት ያ ሰው የማይሰጥ አይነት ከሆነ በጣም አስቸጋሪ ነው፣ አብሮ ለመቆየትም ከባድ ነው ማለት ነው። ስለዚህ ዲስሪስፔክት በምትሆንበት ሰዓት ኮንፍሮንት አድርግ። ምን ለማለት ፈልገሽ ነው ማለት የተፈለገውን አይዲያ በስርዓት እንድታብራራ ማድረግ ማለት። ያንን የማታደርግ አይነት ከሆነ በተደጋጋሚ የምትንቅ አይነት ከሆነ the power is on you either to go away or to stay ማለት ነው። እና ማድረግ የሌለብህ አንደኛው እሱ ነው። ዲስሪስፔክት በምትደረግበት ጊዜ ኮንፍሮንት ማድረግ። ምን ለማለት ፈልገሽ ነው ብለህ አንድ ነገር
ኮንፍሮንት ማድረግ ድጋሜ ያን ነገር እንዳታደርግ ያደርጋታል። ምክንያቱም እዚህ ጋር ሲሪየስ ነው፣ ባውንደሪ አድርጋል። ከዚህ ሊሚት በላይ ከሄደች ልታደርጋት የምችለው ወይም ልታደርገው የሚችለው ነገር ኦልሬዲ አስተምረሃታል ወይም እንትን ብላ ታውቃለች። ግን ያንን በቀልድ የምታልፈው ከሆነና ሲደጋገም ዝምታ ሲበዛ ያንተ ዝምታ ወደ ንቀት ይወስዳል፣ የሷ ፓወር ሪቨርስ ይሆናል እና ለአንተ ሰላም አይኖርም፣ ግጭት ይኖራል። ስለዚህ ይሄን ነገር አስተካክል። ሶስተኛውና በጣም ወሳኙ ደግሞ your time is not for free because of your like ማለት ስለወደድካት ሙሉ ፎከስን ወደ እሷ የምታረጋ አይነት ከሆነ አትራክሽኑ ነው ኪል የምታረገው። like attention is currency, time is also currency. like to get paid you have to work. በገንዘብ የሚከፈል ከሆነ ታይምን መስጠት አለብህ። ስለዚህ time is money። ለሷም ያንን ታይም ስሰጥ like for free እንደምታገኘው ኤኒ ታይም በፈለገች ሰዓት የምትገኝ አይነት ሰው መሆን የለብህም ነው። ምንም የፈለገ ብትወዳትና ብታከብራት time is a currency. instantly available የምትሆን ከሆነ ሁሉ ጊዜ በጠራች ቁጥር እንገናኝ ባለች ቁጥር መገኘት በሌለበት ሰዓት የምትገኝ አይነት ከሆነ ለምሳሌ ከጓደኞች ጋር የሻይ ሰዓት ወይም የሆነ ቦታ ልትሄዱ አስባችሁ ቀጠሮ ይዛችሁ እሷ በደወለችበት ሰዓት ግን ለጓደኞች ደውለው ኦኬ ዛሬ መገኘት አልችልም ብለ ፕሮግራም የምትሰርዝ አይነት ከሆነና ወደ እሷ የምትሄድ አይነት ከሆነ ወይም በህይወት ኢምፖርታንት የምትላቸው ነገሮች ጎሎች ስራዎች እያሉ እነሱ ነገሮች ፕሮግራም አድርገ እቅድ አድርገ እሷ ግን ስትደውልልህ ወይም እንገናኝ በምትልበት ሰዓት እነሱ ነገር ሁሉ ገደል ከተው ወደ እሷ የምትሮጥ ከሆነ like showing that you have no self-respect even for yourself. You are not disciplined for that. Discipline ከሆንክ ለዛ ነገር ኦኬ አርብ እንገናኝ ካለች ኦ ሶሪ አርብ እኮ ከጓደኞቼ ጋር እንደዚህ አይነት ፕሮግራም አድርገናል፣ ምናልባት ቀጣይ ቀን ልንገናኝ እንችላለን ሴት አፕ ማድረግ ማለት ነው። ግን በተቃራኒ አሬ መቼኛል ችግር የለው ምናምን ብለህ እዛ ጋር ጓደኞችን ሂሙሌት አድርገህ እነሱን ፕሮግራም ሰርዘ ወደ እሷ የምትሄድ ከሆነ እና ያ ነገር ሲደጋገም ለራስ ቫልዩ እንደማሰጥ ለጊዜ ቫልዩ እንደማሰጥ ሁሉ ጊዜም በተጠራበት ሰዓት አቤት የምትል አይነት ወንድ ትሆናለህ እና ያ ደግሞ ይነቃል። ማንኛውም ነገር በርካሽ ዋጋ የምናገኛቸው ነገሮች ወይም ቫልዩ በማንሰጣቸው ነገሮች የምናገኛቸው ነገሮች ይቀሉብናል። ቶሎ ማናገኛቸውና ጊዜ የሚፈጁ ነገሮች ደግሞ በዛም ልክ የሚያጓጉና ቶሎ ለማግኘት ታይም የሚፈጁ ነገሮች ናቸውና አንተ ምንም ያህል ሀብታም ብትሆን ቆንጆ ብትሆን ውበት ቢኖር ሁሉም ነገር ቢኖር እዚህ ጋር ግን ታይም ማኔጅመንት ከሌለና ሁሉ ጊዜ እሷ በጠራች ቁጥር ስለወደድካት ወይም ስላፈቀርካት ይሄን ነገር ማንነትን በፊት የነበረ ማንነትን ፎከስን ኢነርጂን ታይምን ከጓደኞች ጋር የምታሳልፋቸው ነገሮች ሁሉ ሆቢዎችን የምትተው ከሆነ ለምሳሌ ሁሉ ጊዜ አንተ ጧት ተነስተ ወይም ከሰዓት 8 ሰዓት 9 ሰዓት ሁሉ ጂም የምትሄድ አይነት ሰው ከሆንክና እሷ በህይወት ከመጣች በኋላ እነሱ ነገሮች እርግፍ አድርገህ 8 9 ሰዓት ከሷ ጋር ሲኒማ ወይም ከሷ ጋር ሌላ ቦታ የምትውል አይነት ከሆነ ፕራዮሪቲ መስጠት ያለብህን ህይወትን አካሎች አሳልፈ ለሷ መስጠት ከሆነ this is dangerous ሞመንት ነው መሆን የሌለበት መደረግ የሌለበትና መቼም አትርሳ time is currency and attention is currency attentionህን ቀስ በቀስ ነው መስጠት ያለበት። እንዴት ነው ኬክ ትልቅ የኬክ ባንዴ ቶርታውን ቀስ በቀስ ይጣፍጣል ኬክ አይደለ? ቀስ በቀስ እየቆረስክ ስትሰጥ ነው ሞር ያ ነገር ደስ የሚለው። ባንዴ ሁሉን ከሰጠህ በኋላ ከተበላ ከተላሰ በኋላ አለቀ ማለት ነው እና እንደዛ ነው። ስለዚህ sacrifice አታድርግ like you don't sacrifice your time ጓደኞችን sacrifice አታድርግ፣ ቤተሰቦችን፣ ስራህን፣ ኢነርጂን፣ ፐርፐዝን sacrifice አታድርግ። እነሱን the center of your life ተተሷን the center of your life ካደረክና እነሱ ወደ ውጭ ካደረክ this is the dangerous part እና boundary ሊኖር ይገባል። ሁሉ ጊዜ you need to have vitamin N. vitamin N is like vitamin no. ኦኬ ዛሬ እንገናኘው አልችልም በቀጣይ ቀን ልንገናኝ እንችላለን። ላንተ ራሱ ያለህን ሰልፍ ሪስፔክት እሷ ይጨምራል። ኦኬ ከኔ በላይ ቫልዩ የሚያደርጋቸው ነገሮች አሉ የሚለው ነገር ልትበሳጭ ትችላለሽ፣ ልታጎርፍ ትችላለሽ but this is who you are። ከሷ በላይ በሷ ፕሬዘንስ ውስጥ ያንተ ህይወት ሪቪል እንደሚበልጥ ነው ሳይኮሎጂካሊ እየነገርካት ያለኸው። አራተኛውና ብዙ ወንዶች የሚሳሳቱት እኔም በነበረኝ ፓስት ሪሌሽንሺፕ ሳደርጋቸው ከነበሩ ስህተቶች አንዱ ወይም ብዙዎቻችን የምንሳሳተው አንደኛውና ባውንደሪ ሊኖረን ይገባል ብዬ ከማስባቸው ነገሮች አራተኛው don't be an emotional dump before commitment
ማለት ምንድነው እቺ ልጅ ተዋውቃታል፣ እየተዋወቅክ ነው፣ በጊዜ ሂደት ውስጥ ነህ እና ያንን በጣም ኮሚትድ ባልሆነ ሪሌሽንሺፕ ውስጥ የሆንክ እየተዋወቅ ኢሞሽናሊ ያቺ ሴት ብዙ አይነት ኢሞሽናል ደምፖችን ወደ አንተ ታመጣለች። ማለት ከቤተሰብ ጋር ያላትን ግጭት ከእናቷ ጋር፣ ከአጎቷ ጋር፣ ከእህቷ ጋር ወይም በፓስት ሪሌሽንሺፕ የደረሱባትን ችግሮች ወይም በላይፍ ውስጥ ያላትን ችግር የሚያሳስባትን ነገር ጭንቀቶች ሁሉ አንተ ላይ የምታራግፍ ከሆነ የምታወራ ከሆነ ማለት ነው እና አንተ እሷ የምትሰማው በቃ ሞር ከሰማዋት ሞር ካደመጥኳት ትወደኛለች፣ ትረስት አድርጋኛለች፣ ስለምታምነኝ ነው ለሌላ ሰው የማይናገረውን ነገር ለኔ እየነገረች ያለችው የሚል አሰብሽን ሊኖር ይችላል። ግን አትሳሳት ብሮ። እንዴ መሰለህ እቺ ሴት ኮንቲኒየስሊ እያወራች ነው ስለ ፋሚሊ ስትረስ ስለሚያደርጓት ነገሮች። ይሄ እንግዲህ ምንድነው የሚያሳየው? ኢሞሽናሊ ወደ አንተ ነው እነዛ ነገሮች ሁልጊዜ ኤኒ ታይም እነዚህ አይነት ችግሮች ሲመጡ አንተ ሰሚ ጆሮ ካለ 1 ሰዓት ወይ 2 ሰዓት 3 ሰዓት ጆሮ እስኪግል ስልክ ባትሪ መሰካት እስኪፈልግ ድረስ ባትሪ እስኪያልቅ ድረስ ዝም ብለህ የምታደምጥ ከሆነ እያስተማርካት ነው የምመጣው። ኦኬ ሌላም ችግር አክስቴ እንደዚህ ሆነች ትሰማለህ፣ አጎቴ እንደዚህ ሆነ፣ ኦኬ ጎረቤት እንደዚህ ሆነ፣ ስራ ቦታ እንደዚህ ሆነ። ለረጅም ሰዓት እነዚህ ኢሞሽናል የሚያሳስቧቸው ነገሮች ደንብ ካረክና አንተ በተቃራኒው ደግሞ እነዛ ነገሮች ለሷ ሼር የማታረግ አይነት ከሆነና እሷ ብቻ ለአንተ እንትን የምትል ከሆነ ይሄ የፍቅረኝነት ወይም የጓደኝነቱ ኢነርጂ ይጠፋና ወዴት ይወስዳል? አንተ ብቻ ሰሚ በቃ just normal friend who is going to listen her emotional issues ወደ እንደዛ አይነት ነገር ነው ተርን የምትሆነውና ቴራፒስት ትሆናለህ ማለት ነው። ከጓደኛ ይልቅ ምን ትሆናለህ? ቴራፒስት ትሆናለህ፣ ፊክሰር ትሆናለህ። የሷን ችግር ወይም ያለፈባትን የህይወት ትሩማ ችግሮች፣ ሰቆቃዎች ምናምን ፊክስ የምታረግ ቴራፒ የምታረግ ምክር የምትሰጥ መካሪ ትሆናለህ ማለት ነውና ያው ክሊኒክ ማለት ነው። እንደዛ ትሆናለህ። ያ ደግሞ በጣም ዴንጀረስ ቲንግ ነው። ምክንያቱም አንተን የምታይበት መንገድ ሰልፍ ሪስፔክት አሁን ስናየው ናቹራሊ ኦኬ ምን አለበት ሰማት ትረስት ስለምታደርገኝ ነው እነዚህ ነገሮች የምታደርገው ምናምን ብለን እናስባለን። ግን በዛ ሳይድ ሳይሆን እሷ እንደዛ ባደረክ ቁጥር የምታይ ጀስት እንደ ኖርማል ጓደኛ እያየች ትመጣለች። አትራክሽን የለም። ያንን ጀስት አትራክሽን ቢልድ የሚያደርገውን ነገር አይፈጥርም ያ ነገር ማለት ነው። በተቃራኒው አንተ ጋር ያለውን ችግር አንተ ጋር ያለውን ፕሮብሌሞች ስትሬሶች ምናምን የምታወራት አይነት ከሆነ ወይም ሼሪንጉ ተመሳሳይ ከሆነ ኦኬ። ግን እነዛ ነገሮች ደግሞ ሊሆኑ የሚገባው አትራክሽኑ በጨመረ ቁጥር ቦንዳችሁ እያደገ ሲመጣ ረጅም ጊዜ አብራችሁ ስትቆዩ በዴሊ ቤዚስ ስለ ፋሚሊ መተዋወቅ ስለ ፋሚሊ ማውራት አይቀርም እና በእንደዛ አጋጣሚዎች ማውራት ሲኖሩ ኦኬ። ግን ቱ ዘ ኤርሊ ስቴጅ ኮሚትመንት በሌለበት ገና ቦንዱ እየጠነከረ ባለበት እንትን ውስጥ ሁልጊዜ ብቻ ሰሚ ከሆነ አንተን ካታጎሪ ውስጥ የምትገባው ችግር ሰሚ ወይም ችግር ፈቺ ነው። በቃ ለዛ ብቻ ነው የምትፈልግ። በሌላ ዳይሬክሽን ደግሞ ያንን ፍቅር የሚሰጥ ወይም ሌላ ኤነርጂ የሚሰጥ አይነት ወንድ ካለ ደግሞ እዛ ድሪፍት ታደርጋለች። አንተ ብቻ የምትፈልገው ለዚህ ነገር ብቻ ነውና አንተ ወዳት አፍቅራት ሊሆን ይችላል። ሪሌሽንሺፑ ወደ ሌላ ኤነርጂ ልትወስድ ትፈልጋለህ። ግን እነዛ የምታረግ ከሆነ እሷ ለአንተ ቦታ አይኖራትም ማለት ነው። እና ዶንት ቢ ቴራፒስት እና ኢሞሽናል ኢንቲሜሲ ኢዝ ኤ ከረንሲ። አንድ ሰው ኢሞሽናሊ ካንተ ጋር ኮኔክሽን አለው ማለት ኢት ኢዝ ኢንቲሜሲ ነው ማለት ነው። ኢሞሽናል ከውስጥ የሚወጣ ከልብ የሚወጣ ነገር ነው እና ያ ነገር ደግሞ በጊዜ ሂደት የተስተካከለ አብራችሁ ስትቆዩ አብራችሁ መላመድ ሲጀምሩና አሪፍ ቦንድ ላይ ስትደርሱ ነው መስማት ያለብህ። እና እንደዚህ አይነት ኢሹዎች ሲኖሩ ኦኬ ያሳዝናል፣ በሰው ህይወት ውስጥ ያጋጥማል። አይ ሆፕ እነዚህ ነገሮች ፊክስ እንደምታደርጊ ተስፋ አደርጋለሁ ብለህ ነገሮችን መዝጋት ነው እንጂ ዝም ብለህ ጆሮ እየሰጠ ስልክ እስኪግል ጆሮ እስኪደማ የምትሰማ ከሆነ ቴራፒስት ሆናልና ይሄን ነገር ስህተት አታድርግ ማለት ነው። ቱ ዘ ኤርሊ ሪሌሽንሺፕ። አምስተኛውና የመጨረሻው ደግሞ ዶንት ቼዝ ዌን ሺ ኢዝ ፉል አዌይ ማለት እሷ ስትርቅ ወይም ኮልድ ቴክስቶቹ እንደበፊቱ ማውራት ስታቆም ወይም የምታወራው ነገር ወይም የምትጽፈው ነገር መድረቅ ሲጀምር አንተም ስሜቱ ይሰማል። ራሱ በፊት በጣም የምታወሩ በጣም ቶሎ ቴክስት የምትመላለሱ አይነት ሰዎች ሆናችሁ ከጊዜ በኋላ ደግሞ ያ ቴክስት እየቆየ 1 ሰዓት 2 ሰዓት 3 ሰዓት አድሮም ሊመለስ ይችላል። ላንተ የጻፍከው መልእክት ማለት ነው ሊመለስልህ ይችላል። እንደነዚህ አይነት አጋጣሚዎች ሲኖሩ ሰደንሊ ጥሩ ኮኔክሽን ኖሯችሁ ሰደንሊ ስትጠፋ 1 ቀን 2 ቀን ምናምን ስትጠፋ
ዲስታንስ ያን ክሬት ስታደርግ ማለት ነው። በእንደዚህ አይነት አጋጣሚ ሲፈጠር ዋናው ታርጌቷ ወይም የሷ ቴስት ምንድነው? ኢሞሽናል ስታቢሊቲ አለው ወይ? ህይወትን ካለኔ ይሄ ሰውዬ ህይወትን ካለኔ ሊኖር ይችላል ወይ? ወይም እኔ ርቄው ምን አይነት ኢነርጂ ነው ያለው? ቼዝ ያደርገኛል፣ ይፈልገኛል፣ አይፈልገኝም የሚለውን ነገር ነው እንትን የምትለውና አውቃ ዲስታንስ ትሆናለች፣ ትርቃለች፣ ኮልድ ትሆናለች። በዚህ አጋጣሚ ደግሞ እሷ ምንድነው የምታስበው? ሪፍሌክት የምታደርገው እሷ በራቀች ቁጥር ምን እያደረገች ነው? ዲስታንስ እየፈጠረች ነው፣ ሳይለንስ እየፈጠረች ነው። አንተ ደግሞ በተቃራኒ ያንን ዲስታንስ በፊት ምርጥ የነበረውን ኮንቨርሴሽን ለመቀነስ ስትል ወይ ወደ ነበረው ሙድ ለመምጣት ስትል ያንን ዲስታንስ ለማጥበብ ብለህ 10 ቴክስት ደብል ቴክስት የምታረግ ከሆነ ምን ሆነሽ ነው? በሰላም ነው ወይ? ጥሩ ነበር። ምን ሆነሽ ነው እንደዚህ ሆንሽው? ያጠፋሁት ነገር አለ ብለህ ቴክስት የምታረግ ከሆነ በተደጋጋሚ ቴክስት በተደጋጋሚ የምትደውል አይነት ከሆነ ኢቭን ሰው እኮ እየፈለገች እነዚህ ነገሮች ኖርማል ሊሆኑ ይችላል፣ ግን ኢነሰደን ያጋጥማል። አንደኛውም ቴስት ነው ሴቶች እንደዚህ የሚያደርጉት እና ካንተ ይርቃሉ። በዚህ አጋጣሚ ደግሞ እሷ ዲስታንስ ስትርቅ አንተ ሞር እየቀረብክ ታይምን ኢነርጂን ብቻ እሷ ላይ ፎከስ የምታደርግ ከሆነ ጀስት እዚህ ጋር ያለ ኢሞሽናል ስታቢሊቲ ቴስት ይሆናል ማለት ነው። ስለዚህ ፓወሩ ወዴት ሪቨርስ ያደርጋል? ወደ እሷ ማለት ነው። ስለዚህ የእሷን ጸጥታ፣ የእሷን ዝምታ፣ የእሷን ዲስታንስ ለመሙላት ብለህ ወይም የነበረውን ግንኙነት አሪፍ ለማድረግ ብለህ አንተ በተቃራኒ ምንድነው ቼዘር ትሆናለህ ማለት ነው። መደወል፣ ቴክስት ማድረግ፣ ምን ሆነሽ ነው ማለት ስትረስ አውት ማድረግ ማለት ነው። ስለዚህ በዚህ አጋጣሚ ያንተን ፓወር ሪቨርስ ያደርጋል። ምክንያቱም ያለሷ ፕሬዘንስ ያለሷ መኖር እንደማትችል ወይም ያለሷ ቫሊዴሽን ያለሷ ቴክስት ያለሷ መደወል ሰላም ልትሆን እንደማትችል በራስ ዓለም እንደሌለ ነው ለሷ የምታሳያት። በተቃራኒው ግን እሷ ስትርቅ አንተም የምትርቅ አይነት ከሆነ ቴክስቶች ድራይ ከሆነ የምትጽፋቸው ቴክስቶች አንተም በዛው መልክ ዲሌይ ያረክ ቴክስት የምታረክላት ከሆነ እሷ በቃ የሷን ኢነርጂ ሚረር ማድረግ ነው በዚህ አጋጣሚ ውስጥ ማድረግ ያለበት። የሷን ኢነርጂ ዲስታንት ከሆነ አንተም ዝም ማለት፣ በራስ ዓለም በራስ ኢነርጂ ፎከስ ማድረግ። ቴክስት ቶሎ ማትመልስ አይደል ከሆነ አንተ ያን ነገር ማድረግ። ያ ምንድነው ሪፍሌክሽን ነው የሚለው። ምክንያቱም ዶንት ትራይ ቱ ፊክስ ዘ ዲስታንስ፣ ያንን ዲስታንስ የተፈጠረው ዲስታንስ ወይም ሳይለንስ እሷ ክሬት ያደረገችው ነው እንጂ አንተ ክሬት ያደረግከው አይደለም። ስለዚህ ዋናው ታርጌት እዚህ ጋር እንደዚህ አይነት ነገሮች ሲሆኑ ራስ ላይ ሆቢዎች ላይ ፎከስ ማድረግ፣ ይሄ መስራት ሊሆን ይችላል፣ ከጓደኞች ጋር ሞር ጊዜ ማሳለፍ ሊሆን ይችላል፣ ወይም የጀመርከው ፕሮጀክት ወይም ስራ ኢነርጂ ሙሉ ኢነርጂ ላይ እዛ ፎከስ ማድረግ። ልክ ያንን ባረክ ቁጥር ቴክስት ባላረክ ቁጥር ደብል ቴክስት ባላረክ ቁጥር ባልደወልክ ቁጥር ያንን ዲስታንስ ለመቅረብ ብለህ ዝም ባልክ ቁጥር የሷ አትራክሽን ሞር እየጨመረ እንዳውም ድጋሚ ያንን በሰላም ነው የጠፋው እስከ ማለት ብትውላ ልደርስ ትችላለች በራሷ ጊዜ ጠፍታ ማለት ነው። ምክንያቱም ይሄ ምንድነው የሚያሳየው? እሷ ዲስታንስ ስትሆን ኮልድ ስትሆን ስትርቅ አንተ ቼዝ ማድረግ እንዳለብህ ነው እየነገረች ያለችው ኢንዳይሬክት ማለት እና አንተ ያን ነገር ደግሞ በተቃራኒ የምታረግ ከሆነ ፓወሩ ወደ አንተ ይመጣል ማለት ነው። ስለዚህ ያንን ፓወር ስትሬንግዝን ስለምታውቅ ያለሷ መኖር እንደሚችል ያለሷ ኖርማል ፋንክሽን በዴሊ ላይፍ ውስጥ ማድረግ እንደሚችል ካወቀች ምንድነው እሷ የምታረገው? ያ ዲስታንስ ያ ርቀት ያ የደረቀው ሜሴጅ ይመለስና ወደ አሪፍ ኢነርጂ ይመጣልና በሌላ ታይምም በእንደዚህ አይነት ነገር ቦታ ስትጠፋ ኮልድ ስትሆን ስታኮርፈ በአንድ ነገር ላይ ሳትግባቡ ሲቀሩና ዝምታ ሲፈጠር ያንን ዝምታ ለመስበር ብለህ ማትስገበገብ አይነት ከሆነ በራስ ዓለም የምትንቀሳቀስ ከሆነ እያስተማርካት ትመጣለች። ኦኬ ስለዚህ መጥፋት የለብኝም እንደዚህ ማድረግ የለብኝም ነገሮችን ሶልቭ ማድረግ አለብኝ ወደሚል ሜንታሊቲ ነው የምትመጣው። ግን አንተ በተቃራኒው ያንን ነገር የምታረግ ቼዝ የምታረግ ከሆነ ደብል ቴክስት የምታረግ ከሆነ ቅድም የተናገርኳቸው ነገሮች የምታደርግ ከሆነ ጀስት ችግር ይፈጠራል ማለት ነው። እና እሷ በጠፋሽ ቁጥር አንተ የምትጠፋ ከሆነ እሷ ቴክስት ካላደረገች አንተ የማታረግ ከሆነ እንትኑ ሪሌሽንሺፑ ቴንሽን ይፈጠራል። ያ ቴንሽን ደግሞ አትራክሽን ደግሞ ቦንዲንግ ይፈጥራልና እነዚህ ነገሮች ናቸው። አይ ሆፕ እነዚህን አምስቱ ነገሮች ባለ ማድረግ ወይም በኤርሊ ስቴጅ ውስጥ እነዚህ ነገሮች ቀደም የጠቀስኳቸው አምስቱ ነገሮችን በማድረግ ሪሌሽንሺፓችሁን ወይም አትራክሽናችሁን ወደ ሌላ ስቴጅ ልታደርሱት ትችላላችሁና ሰክሰስፉል የሆነ ሪሌሽንሺፕ ይኖራችኋል። እና በዚህ አጋጣሚ ፕሮግራም የምትመለከቱ በእንደዚህ አይነት ሲናሪዮ ወይም ስቴጅ ውስጥ ያላችሁ ወንዶች እነዚህ ነገሮች በማድረግ ራሳችሁን ሴቭ ልታደርጉ ትችላላችሁ። የጓጓላችኋልትን ሴት ወይም ሪሌሽንሺፕ እንዲቀጥል ታደርጋላችሁ። በተቃራኒ ካደረጋችሁና ነገሮች ከተበላሹ ደግሞ maybe it's better to go away because you don't have to
lose your power, your energy, your money, your time and your attention ማለት ነው። እና ግን the early stage ላይ ካላችሁ እነዚህ ነገሮችን አታድርጉ። እና I hope አሪፍ ፕሮግራም እንደነበረ ተስፋ አደርጋለሁ። አስተያየት ኮሜንታችሁን ደግሞ በኮሜንት ሴክሽን ውስጥ አስቀምጡልኝ። እንድሰራላችሁ የምትፈልጉት ርዕስ ካለ ደግሞ ኮሜንት ውስጥ አስቀምጡ። ኮሜንታችሁ ያበረታታኛል። ላይክ፣ ሰብስክራይብ፣ ሼር አድርጉኝ። ብዙ ርዕሶችን እናወራለን። እና ስለነበረን ጊዜ አመሰግናለሁ። ፒስ አውት